ኢትዮ ቴሌኮም በቅርቡ ከሲንቄ ባንክና ከአዋሽ ባንክ ጋር በመተባበር የዲቫይስ ፋይናንሲንግ አገልግሎት ይፋ ማድረጉ የሚታወስ ነው። ይህንን እድል በመጠቀም ማንኛውም ደንበኛ የመረጣቸውን ስማርት ስልኮች በረጅም ጊዜ ክፍያ በመውሰድ በቀላሉ የስማርት ስልክ ባለቤት መሆን እንደሚችል ተገልጿል። በዚህ ቪዲዮ የዚህ የዲቫይስ ፋይናንሲንግ አገልግሎት ተጠቃሚ ለመሆን ያሉትን ሂደቶችና ምን እንደሚያስፈልግ፣ ምን አይነት ስልኮች ለዚህ የዲቫይስ ፋይናንሲንግ አገልግሎት እንደቀረቡ ከነዋጋቸው እንመለከታለን። በምን ያህል ጊዜስ ክፍያውን ከፍለን መጨረስ እንዳለብን እንዲሁ የምንመለከተው ይሆናል። ሌሎችም ተያያዥ መረጃዎችን ይዘንላችኋል። እስከ መጨረሻው ከተከታተላችሁ በጣም ተወዱታላችሁ ብለን እናስባለን። አብራችሁን ቆዩ። ለዚህ የዲቫይስ ፋይናንሲንግ አገልግሎት ለመመዝገብ በቴሌብር ሱፐር አፓችን መመዝገብ እንችላለን፣ ወይም ደግሞ ኮከብ 127 መሰላል ላይ በመደወል ስማርት ስልክ ከሌለን መመዝገብ እንችላለን። በቴሌብር ሱፐር አፓችን ለመመዝገብ ቀጥታ ቴሌብር ሱፐር አፓችን ላይ በዚህ መልኩ ከገባን በኋላ ትንሽ ወደ ታች ስክሮል አድርገን እንደምትመለከቱት እዚህ ጋር ፊት ለፊት ቴሌ ዲቫይስ ፋይናንሲንግ የሚል አለ። እዚች ጋር ቴሌ ዲቫይስ ፋይናንሲንግ የሚል ኦፕሽን አለ። ቴሌ ዲቫይስ ፋይናንሲንግ የሚለውን ፕረስ አድርገን እንከፍተዋለን። እንደምትመለከቱት ቴሌ ዲቫይስ ፋይናንሲንግ የሚለውን እንደከፈትነው ሁለት አማራጭ ነው የሚሰጠን። ሲንቄ ባንክ የሚል አለ፣ አዋሽ ባንክ የሚል አለ። የምንፈልገውን የባንክ አማራጭ እንመርጣለን እንደየፍላጎታችን። ለምሳሌ ሲንቄ ባንክ የሚለውን መረጥኩኝ። ከዛ በኋላ ምንድነው ምለው ይቀጥሉ የሚለውን ኦፕሽን እመርጣለሁ ማለት ነው። ይቀጥሉ የሚለውን ኦፕሽን እመርጣለሁ። እሱን መረጥኩ። ከዛ እንደምትመለከቱት ይሄንን ፔጅ ነው የሚሰጠኝ። የዲቫይስ ክሬዲት አገልግሎት የሚል ኦፕሽን ይሰጠኛል። ስለዚህ ለማስጀመር የሚትለዋን ከታች ፕረስ አደርጋለሁ ማለት ነው። ለማስጀመር የሚለውን ኦፕሽን ፕረስ አድርጋለሁ። ልክ እሱን ፕረስ እንዳደረግኩኝ ይሄንን የውል ስምምነት ነው የሚያመጣው። እንደምትመለከቱት ደንብና ሁኔታዎች ይላል። ይሄ ደንብና ሁኔታዎች ስለዚህ ስለ ዲቫይስ ፋይናንሲንግ ሁሉንም መረጃ የያዘ ነው። የሚያስፈልገውን ነገር ይይዛል። ከኛ ምን እንደሚጠበቅ ይይዛል። እያንዳንዱን መረጃ ሁሉ በደንብ ይይዛል። ስለዚህ በደንብ ብታነቡት ጥሩ ነው። ስለዚህ ደንብና ሁኔታዎች የሚለውን በዚህ መልኩ ስክሮል እያደረጋችሁ በደንብ ማንበብ ይጠበቅባችኋል፣ ወይም ደግሞ ብታነቡት ይመከራል። ካነበባችሁት በኋላ እዚህ ጋር ደንብና ሁኔታዎችን አንብቤ ተቀብያለሁ የሚል ኦፕሽን አለ። እቺ ሬዲዮ በተን ፕረስ ታደርጉና ለማስጀመር የሚለውን ትጫናላችሁ ማለት ነው። ልክ እሱን እንደተጫናችሁ የቴሌብር ኮዳችሁን እንድታስገቡ ይጠይቃችኋል። ስለዚህ የቴሌብር ኮዳችሁን ታስገባላችሁ ማለት ነው። ለማስጀመር የሚለውን ከተጫናችሁ በኋላ የቴሌብር ኮድ ይጠይቃችኋል። የቴሌብር ኮዳችሁን ካስገባችሁ በኋላ በተሳካ ሁኔታ ተመዝግበዋል ይላል። ይሄንን የዲቫይስ ፋይናንሲንግ አገልግሎት ማስጀመራችሁን የሚገልጽ ኤስኤምኤስ ይደርሳችኋል። ከዛ በኋላ እንደምትመለከቱት እዚህ ጋር እዛው ቴሌብር ሱፐር አፕ ላይ እንመለስና ተጠናቋል እንለዋለን። ወዲያውኑ ደግሞ ሁለት አማራጭ ይቀርብላችኋል። የ6 ወር የ1 ዓመት የሚል ሁለት ኦፕሽን ይሰጣችኋል ማለት ነው። ስለዚህ ከዛ ላይ እናንተ የምትፈልጉትን አማራጭ መርጣችሁ መጠቀም ትችላላችሁ። እንግዲህ ኤስኤምኤስ ከደረሰን በኋላ ይሄንን የዲቫይስ ፋይናንሲንግ አገልግሎት አስጀምረናል ወይም ደግሞ ለዚህ የዲቫይስ ፋይናንሲንግ ተመዝግበናል ማለት ነው። ከዚህ በኋላ የሚጠበቅብን ምንድነው? ለዲቫይስ ፋይናንሲንጉ ከተመዘገብን በኋላ በሚቀርበን የኢትዮ ቴሌኮም ሽያጭ ማዕከል በመሄድ የምንፈልጋቸውን ስልኮች መርጠን እንደየስልኩ አይነት የሚጠበቅብንን ቅድመ ክፍያ ከፍለን ስልኩን መውሰድ እንችላለን ማለት ነው። ከ20 እስከ 30% ቅድመ ክፍያ እንዳለ ሰምቻለሁ። ስለዚህ ያንን ቅድመ ክፍያ ከፍላችሁ ልትወስዱ ትችላላችሁ ማለት ነው። መስፈርቱን የማታሟሉ ከሆነ ሁሉንም ፕሮሰስ ሄዳችሁ አሁን ያነገርኳችሁን ፕሮሰስ ሄዳችሁ ሁሉንም አንብባችሁ ለማስጀመር ስትሉት እንደምትመለከቱት እዚህ ጋር ኮዱን ከጠየቃችሁ በኋላ እንደዚህ አይነት ኤረር ሊሰጣችሁ ይችላል። fail to update the product on the wallet side ይላችኋል። ስለዚህ ያ ማለት መስፈርቱን አላሟላችሁም ማለት ነው። ስለዚህ ይሄንን ካወቃችሁ እንግዲህ በሌላ ጊዜ መሞከር ነው። በሌላ ሰው ስልክ ወይም ደግሞ መስፈርቱን በሚያሟላ በሌላ ስልክ መሞከር ይጠበቅባችኋል ማለት ነው። ይሄንን የዲቫይስ ፋይናንሲንግ ወይም ደግሞ ይሄንን የቴሌ ዲቫይስ ፋይናንሲንግ አገልግሎት ለማስጀመር የግዴታ ሱፐር አፕን መጠቀም አይጠበቅባችሁም፣ ወይም ስማርት ስልክ ሊኖራችሁ አይገባም። ያው ስማርት ስልክ ፈልጋችሁ ስለሆነ ይሄንን የዲቫይስ ፋይናንሲንግ አገልግሎት እየጠየቃችሁ ያላችሁት። ስለዚህ ስልካችሁን ትከፍቱና ኮከብ 127 መሰላል ላይ ትደውላላችሁ። ኮከብ 127 መሰላል ላይ ከደወላችሁ በኋላ ይሄንን ኦፕሽን ነው የሚሰጣችሁ። ለፋይናንስ አገልግሎት አንድ ቁጥርን ትመርጣላችሁ። ከዛ ትልካላችሁ። ለክሬዲት አገልግሎት፣ የቁጠባ አገልግሎት፣ እንደ ኪስ አገልግሎት ይላል። ለዲቫይስ ፋይናንሲንግ አገልግሎት ደግሞ 4 ቁጥርን ትመርጣላችሁ ማለት ነው። 127 መሰላል ላይ ከደወላችሁ በኋላ ለፋይናንስ አገልግሎት አንድ ቁጥርን፣ ከዛ በኋላ ኔክስት ወይም ደግሞ ሴንድ ካላችሁት በኋላ ለዲቫይስ ፋይናንሲንግ አገልግሎት ደግሞ 4 ቁጥርን ትመርጣላችሁ እንደምትመለከቱት። ከዛ ሴንድ ነው የምትሉት። እዚህ ጋር ሁለት አማራጭ ያስመርጣችኋል። ባንኩን ያስመርጣችኋል ማለት ነው። ባንክ የምትፈልጉትን ባንክ ትመርጣላችሁ። ለምሳሌ ሲንቄን መምረጥ ከፈለጋችሁ አንድ ትላላችሁ። በመቀጠል ደግሞ የዲቫይስ ፋይናንሲንግ ከሲንቄ ጋር የሚለውን ለማስጀመር ለማቋረጥ የኔ ክሬዲት ይላል። ስለዚህ ለማስጀመር ከፈለጋችሁ አንድ ቁጥርን ትጫኑና ሴንድ ትላላችሁ ማለት ነው። ደንብና ሁኔታዎችን ለማግኘት ደንብና ሁኔታን ለመስማማት የሚለውን አንዱን ትመርጣላችሁ። ለምሳሌ ደንብና ሁኔታውን ማንበብ ከፈለጋችሁ አንድ ቁጥርን ትጫኑና ደንብና ሁኔታውን ይሰጣችኋል። ደንብና ሁኔታውን
አንብቤ ተረድቻለሁ ካላችሁ ደግሞ 2 ቁጥርን መምረጥ ትችላላችሁ ማለት ነው። ሴንድ ትሉታላችሁ። ስለዚህ በዚህ መልኩ ይህንን የዲቫይስ ፋይናንሲንግ አገልግሎት ማስጀመር ትችላላችሁ ማለት ነው። እንግዲህ ቴሌ ዲቫይስ ፋይናንሲንግ አገልግሎት የሚሰጠው በሁለት አማራጭ ነው። እንደምትመለከቱት በ6 ወር የሚሰጥ የዲቫይስ ፋይናንሲንግ አገልግሎት አለ በሁለቱም ባንኮች በሲንቄም በአዋሽም ማለት ነው። እንደምትመለከቱት የ6 ወር ዲቫይስ ፋይናንሲንግ ክሬዲት ኢንስቶልመንት ለግል ደንበኞች ይላል። ስለዚህ የ6 ወሩን ከፈለጋችሁ መረጃ ማግኘት ከፈለጋችሁ ተጨማሪ የምትለዋን መርጣችሁ ይህንን ኦፕሽን ያሳያችኋል። የአገልግሎት ክፍያው ወይም ደግሞ ወለዱ ማለት ትችላላችሁ 20% ነው። የ6 ወር ከሆነ የሲንቄ ማለት ነው። የ12ቱን ወር ስንመለከት የሲንቄን ደግሞ ወለዱ 25% ነው። እንደምትመለከቱት በየወሩ እንደወሰዳችሁ ስልክ የምትከፍሉት ገንዘብ ሊለያይ ይችላል። ወለዱ ግን በ12 ወር ከሆነ 25% ነው። በ6 ወር ከሆነ 20% እንደሆነ ያሳያል የሲንቄ። የአዋሽን ከፈለጋችሁ ደግሞ አዋሽን መርጣችሁ ይቀጥሉ እንዳላችሁት ይህንን ኦፕሽን ይሰጣችኋል። አዋሽ ላይ የ6 ወሩን ከፈለጋችሁ ወለዱ 25% ነው። የ12 ወሩን ከፈለጋችሁ ደግሞ ወለዱ 35% እንደሆነ ያሳያል። ይህንን አይታችሁ ከተረዳችሁ በኋላ የምትፈልጉትን ስልክ መምረጥ ትችላላችሁ። ሾፕ ላይ ሄዳችሁ ማለት ነው። ስልኩን ከመረጣችሁ በኋላ ቅድመ ክፍያውን ትከፍላላችሁ። አገልግሎቱን ለማግኘት ቅድመ ክፍያውን መክፈል ይጠበቅባችኋል። ቅድመ ክፍያውን ከከፈላችሁ በኋላ ያው በየወሩ ደግሞ የሚጠበቅባችሁን ክፍያ መክፈል ይጠበቅባችኋል። ባላችሁ የቴሌብር የንግድ እንቅስቃሴ ባላችሁ ቆይታ ሊወሰን ይችላል የሚፈቀድላችሁ ስልክ ማለት ነው። ስለዚህ ይሄንን ማወቅ ይጠበቅባችኋል። በዚህ የዲቫይስ ፋይናንሲንግ ተጠቃሚ ሆነን ስልክ ለማግኘት የሚያስፈልጉ ነገሮችን ስንመለከት ወይም ደግሞ መስፈርቶችን ስንመለከት የመጀመሪያውና ዋነኛው የኢትዮ ቴሌኮም ደንበኛና ቢያንስ ለ5 ዓመት አክቲቭ ሆኖ ያገለገለ በስማችን ያለ ኢትዮ ቴሌኮም ሲም ካርድ ያስፈልገናል ማለት ነው። ሌላኛው የቴሌብር ተጠቃሚ መሆን ይኖርብናል። የቴሌብር ተጠቃሚ ሆነን ቢያንስ ለ6 ወራት የቆየን መሆን ይጠበቅብናል ማለት ነው። ሌላኛው ከዚሁ ከቴሌብር ጋር ተያይዞ የደንበኝነት ደረጃችንን ሌቨል 3 ማድረግ እንዳለብን ወይም ደግሞ ወደ ሌቨል 3 ማሳደግ እንዳለብን ነው የተገለጸው ማለት ነው። ስለዚህ ይሄንንም እንደ አንድ መረጃ መያዝ ይኖርባችኋል። የቴሌብር የደንበኝነት ደረጃችንን ለማሳደግ የሚረዳ ቪዲዮ ከዚህ በፊት የሰራሁት አለ። ሊንኩ ታች ዲስክሪፕሽን ላይ ስላለ ልትጠቀሙበት ትችላላችሁ። ሾፕ ላይ ሄዳችሁ ወይም ደግሞ በቀላሉ እዛው ቴሌብር ሱፐር አፓችሁ ላይ ፎርሙን ሞልታችሁ ደረጃችሁ እንዲያድግላችሁ ማመልከት ትችላላችሁ ማለት ነው። ቪዲዮ ታች ሊንኩ ዲስክሪፕሽን ላይ ስላለ እሱን ልትጠቀሙበት ትችላላችሁ። ሌላኛው ብሔራዊ መታወቂያ ወይም ደግሞ ናሽናል አይዲ ያስፈልጋችኋል። ይሄንን እንደ አንድ መረጃ ልትይዙት ይገባል። ከዚህ በተጨማሪ የቴሌብር ብድር ካለባችሁ ከዚህ በፊት የተበደራችሁት የቴሌብር ብድር ካለባችሁ ያንን ብድር ሳትከፍሉ የዚህ እድል ተጠቃሚ መሆን አትችሉም። ስለዚህ ብድሩን ቅድሚያ መክፈል ይኖርባችኋል። ያው ሌላኛው ከ20 እስከ 30% ቅድመ ክፍያ ይጠበቅባችኋል። የምትፈልጉትን ስልክ ከመረጣችሁ በኋላ እነኚህን አስፈላጊ ነገሮች ካሟላን በኋላ በሚቀርበን የኢትዮ ቴሌኮም ሾፕ ሄደን የምንፈልገውን ስልክ መርጠን የአገልግሎቱ ተጠቃሚ ልንሆን እንችላለን። ከላይ ከጠቀስኳቸው መስፈርቶች በተጨማሪ ግን ምናልባት በተባራሪ ካገኘሁት መረጃም ጠቆም ላድርጋችሁ ብዬ ነው። ተቀጣሪ ከሆንን ከምንሰራበት መስሪያ ቤት ደብዳቤ እንድናመጣ ልንጠየቅ እንችል ይሆናል። በግል የምንሰራ ነጋዴዎችም ከሆንን ወይም ደግሞ የንግድ ፈቃድም ካለን የታደሰ የንግድ ፈቃድም እንድናመጣ ልንጠየቅ እንችል ይሆናል። ይሄ ኦፕሽናል ሊሆን ይችላል። ምናልባት ከላይ የተዘረዘሩት በግልጽ የተቀመጡ ነገሮች ናቸው። ይሄ ኢንፎርማሊ ያገኘሁት መረጃ ስለሆነ እሱንም ብትይዙት አይከፋም በሚል ነው። ነገር ግን ከላይ የዘረዘርኩላችሁን መረጃዎች በደንብ ይዛችሁ እሱ ላይ ከተዘጋጃችሁ ድሉን ልታገኙ ትችላላችሁ ማለት ነው። አሁን ደግሞ ምን አይነት ስልኮች ለዚህ የዲቫይስ ፋይናንሲንግ አገልግሎት እንደቀረቡ ከነዋጋቸው ስንመለከት አንደኛው ሳምሰንግ ጋላክሲ A26 የሚባል የስልክ ሞዴል ነው። ዋጋውም 46630 ብር እንደሆነ ነው ያገኘሁት መረጃ የሚያሳየው። ሌላኛው ሳምሰንግ ጋላክሲ A16 የሚባል ስልክ ነው። 37205 ብር በሆነ ዋጋ ነው እንደቀረበ ያገኘሁት መረጃ የሚያሳየው። ሌላኛው አይቴል A50 የሚባል ስልክ እንዳለ እንዲሁ መረጃ አግኝቻለሁ። 12400 ብር በሆነ ዋጋ ነው ይህ ስልክ ለገበያ የቀረበው ማለት ነው። አይቴል A50። ሌላኛው አይቴል A06s ነው የሚባለው 11360 ብር ተቆርጦለታል። በዚህ ዋጋ ልናገኘው እንችላለን ማለት ነው። ሌላኛው ቴክኖ ፖፕ 10 የሚባል ነው 13775 ብር በሆነ ዋጋ በዚህ የዲቫይስ ፋይናንሲንግ አገልግሎት ላይ ልናገኘው እንችላለን ማለት ነው። እንግዲህ አሁን ይሄንን ቪዲዮ ሪከርድ ባደረኩበት ሰዓት ያሉት ስልኮች እነኚህ ናቸው። ኋላ ላይ አዲስ ሊጨመር ይችላል ወይም ደግሞ እንግዲህ ፈላጊው ከበዛ የቀሩትን ስልኮች ልናገኝ እንችል ይሆናል። ሁሉንም ላናገኛቸው
እንችል ይሆናል ማለት ነው። ስለዚህ እነኚህ ስልኮች ናቸው ለዚህ የዲቫይስ ፋይናንሲንግ አገልግሎት የቀረቡት ማለት ነው። እንግዲህ እነኚህን ስልኮች በዱቤ ወይም በዲቫይስ ፋይናንሲንግ ከወሰድን በኋላ ክፍያውን ወቅቱን ጠብቀን መክፈል ይኖርብናል። ልክ እንደ ቴሌብር ብድር ማለት ነው። ያንን ማድረግ የማንችል ከሆነ ስልኩ ከ5 ቀናት በኋላ እንደሚዘጋ ነው ያገኘሁት መረጃ የሚያሳየው። ይሄ እዛው ደንብና ሁኔታዎች የሚለው ላይ ማንበብ እንችላለን። ስለዚህ እዛ ላይ ስላለ ከ5 ቀን በኋላ ስልኩ እንደሚዘጋ ይናገራል። ክፍያውን ከፈጸምን ግን ወዲያውኑ መልሰው አንሎክ ሊያደርግልን እንደሚችል ነው የሚናገረው። ስለዚህ በዚህ መልኩ የዚህ የዲቫይስ ፋይናንሲንግ አገልግሎት ተጠቃሚ ልንሆን እንችላለን ማለት ነው። ይህ መረጃ ይጠቅማችኋል ብለን እናስባለን። የወደዳችሁትም ተስፋ እናደርጋለን። ቻናላችንን ሰብስክራይብ፣ ቪዲዮውን ላይክ በማድረግ ተጨማሪ መረጃዎችን ታገኛላችሁ። እናመሰግናለን።